ጭሳችሁ ነው ደግሞ ዛሬ የገባችሁት እንዴ? ምንድን የነካው ዛሬ ቡድኑ እንዴ? ሁሉም ተጫዋች እንዴት ነው በአንዴ እንዲህ ለምሻን ይዘው እንዴ? አንድ እንኳን ለምሳሌ ብዬ የምጠራው አንድ ደና ተጫዋች ሜዳ ውስጥ ልታየመው አንድ ደና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም። አንድ ልታየመው እንዲ አረ ተመስገን። ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየ ነው በዛሬ ጨዋታ ላይ ጌማው። እንዴት አይነት ውዳቂ የሆነ ብቃት ነው ያሳየ ነው። አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮ እኛ ነበርን እኮ። ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን? ምንድን የነካቸው? አንተ እግራቸው እንዲህ ስርስር ምንድን ነው? ብቻ ግን ማለት ነው እዚህ ጨዋታ ላይ 1 ነጥብ ይዘን ወጣን። በጣም እጅግ ምርጥ ውጤት ነው ጀማው። ማለት እጅግ በቃ ማጨብጨብ ያስ ማለት አለብን። ከዚህ ውጤት ይዘን መውጣታችን 1 ነጥብ እዳ ይዘን ሳንሄድ ማለት ነው። አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂኛ ላይ ይጮታሉ ባየር ሊቨርኩሰኖች ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጫወትን ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ አፍ ላይ ገና እንደተጀመረ ማን የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማን ማዱኬ ተቀይሮ ገባ። ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል። ማን ማዱኬ ይችላል። ራፐር ነው ጸጉሩን ተሰር ፔናልቲ ያገኘ ማን ከዛ ሁላ ሰው ካቨርስ ገባና ገባባቸው። ማን እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት? አንተ ይዘው ነበር ፎቶው ምናምን በስመ አብ ፔናልቲውን ቁጭ አደረገው ቀስ አድርጎ ነው ያገባባቸው። ማን ጨንቆኝ ነበር፣ ወይኔ ጨንቆኝ ነበር። ዛሬ እንኳን አቸው የወጣን ይሄንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ማን ዴክላን ራይስ መጨረሻ ላይ ያነሳው ኮርና ወይኔ እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም ማውቀው ነገር የለም። ማን ምን አይነት ኮርና ነው ግን ራይስ የሚያነሳው? ባየር ሊቨርኩሰን እኔ የምር አደነኳቸው። በቃ ይኸውልህ ኖ ኮርነርስ አሎድ ብለው ቋጥረው ገቡብን። ኖ ኮርነርስ አሎድ ፎር አርሰናል ብለው ቢጽፉባት ግን በቃ እንደዚህ ይሻላል። በቃ ኮርነር ታገቡብን አላችሁ። ተቋማ ብላል የለም። በቃ ዝም ብለህ ነው ይኸውልህ ጥይትን የምታባክነው። ምንም በቃ ይኸውልህ ቋጥረህ ማለት ነው ይዘህ ሁለቱንም ይዘህ ቋጥረህ ያስደስት ውጤት የምታገኘው አቻ ነው ባይዘው ማለት ነው። ባየር ሊቨርኩሰን ከዛሬዋ ጨዋታ በኋላ በቃ ተመችታችሁኛል። የምሬ ነው የምላችሁ። እንደውም ቡንደስሊጋ የሊቨርኩሰን ደጋፊ ነኝ። ምን አይነት ሪስፔክትፉል የሆኑ ተጋጣሚ ናቸው። በማዘን ምት ማለት ነው ጎል አስቆጥረውብን የሊቨርኩሰን አሰልጣኝ ኒኮላስ ዮቨር ጋር ነው ሄዶ በቃ ሰላም ያለው ሄዶ ጨበጠው ማለት ነው። ግን እዛ ጋር ምንድነው ማየት ያለ መሰለህ? እኔ ማንንም አልሰማም ኮርና ምናምን አልሰማም እያለው ነው አሰልጣኙ። አንዴ እስኪ ዛሬ ማለት ሁላችንም ለኖኒ ማዱኬ እቺ ራፐር በቃ ትችላለች። እናቴ ነው የምላችሁ። በቃ ማዱኬ ገባ፣ ጨዋታውን ለወጠው። ሚኬል አርቴታ የሚገርም ውሳኔ ነው የወሰነው። በቃ የሚገርም ውሳኔ እንኳን ማለት ሳካን ቀየረው። ምክንያት ጥሩ አልነበረችም፣ ሳካዬ ጥሩ አልነበረችም ዛሬ። ኖኒ ማዱኬ ገባ፣ አተራመሰ፣ ብዙ እድሎችን ፈጠረ። ኮርና ጠሮብን ነበሩላ የሚገራረሙ ድሎችን ፈጠረ። ፔናልቲ አስገኘልን። የሚገርም ብድሩ ይበል። በቃ ቆፍጣናው ኮራ ጀነን ያለው ክለባችን ማለት አሁንም በቻምፒዮንስ ሊጉ የሚረታው በቃ ክለብ አጥቷል። በቃ በጣም የተንቆሻቆሸ ጨዋታ ተጫውተን ራሱ ከባድ የስቴዲየም ድባብ አላቸው ከሚባሉ ሊጎች ጋር ተጫውተን ራሱ ማለት ነው አንሸነፍም። አርሰናል አሁንም 17 ጨዋታ 16 ዊን 1 ድሮ ብቻ በቻምፒዮንስ ሊጉ እንለያለን። የማዕዘን ምት መምታት የተከለከለ ነው ያሉት ባየር ሊቨርኩሰኖች መድፈኞቹ አርሰናሎችን በአውሮፓ ሻምፒዮንስ ሊግ 16 ዙር የመጀመሪያ ዙር ጨዋታ ጀርመን ላይ አስተናግዶ ከማዕዘን ምት ጎል አስቆጥረው 1-1 ተለያይተዋል። በዚህ ጨዋታ ላይ ባየር ሊቨርኩሰኖች በመጀመሪያው አጋማሽ ተጠናቆ ሁለተኛው አጋማሽ እንደተጀመረ 46ኛው ደቂቃ ላይ በኤንሪክ አማካኝነት ከማዕዘን ምት የመጣች ኳስ አስቆጥረው ቀዳሚ መሆን ችሎ ነበር። ያን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር። ነገር ግን የጨዋታው የመጨረሻ ደቂቃዎች ላይ ማዱኬ ተቀይሮ በመግባት ጥፋት ሰርቶበት ፔናልቲ ቦክስ ውስጥ የተገኘውን ፔናልቲ የቀድሞ ክለቡ ላይ ካይ ሃቨርትዝ ወደ ጎልነት በመቀየር ውጤቱ እንግዲህ በአቻ ተጠናቋል ማለት ነው። መድፈኞቹ አርሰናሎች መልካም የሚባል ውጤት ከጀርመን ይዘው ወደ ኤሚሬትስ መመለስ ችለዋል ማለት ነው። በዚህ ጨዋታ ላይ ባየር ሊቨርኩሰኖች የተለያዩ አደገኛ የሚባሉ የካውንተር አታክ አጋጣሚዎችን ለመፍጠር ሲሞክሩ ነበር። አርሰናል ሞር ጥንቃቄን ወስዶ ነበረ ሲጫወት የነበረው። ጎል ከተቆጠረበት በኋላም
በጣም ጥንቃቄን ወስዶ ነበር ሲጫወቱ የነበረው በትዕግስት ነበር ለማጥቃት ሲሞክሩ የነበረው ማለት ነው። ታዲያ ልፋታቸውን ውጤት አፍርቶላቸው እንግዲህ በካይ ሃቨርትዝ አማካኝነት ያቻነት ጎል አስቆጥረው ጨዋታ 1-1 ሊጠናቀቅ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ በማዱኬ አርሊ ነበር ተቀይሮ የወጣው። የምናውቀውን ሳካ እየተመለከትን ነው ብሎ ለመናገር በጣም አስቸጋሪ ነው። ከሃምስትሪንግ ጉዳቱ በኋላ የምናውቀውን አይነት ሳካ ፔሶቹን እየተመለከተን አይደለም። ድሪብሊንጎቹ እንደቀድሞ አልነበሩም። ኢቭን ኮንፊደንሱ ራሱ እንደነበረው ነበረ ለማለት በጣም አስቸጋሪ ነው። አሁን ላይ በጣም እሱን ከምንጠብቅበት ደረጃ ዝቅ ያለ ፐርፎርማንሶችን ነው በተለያዩ ጨዋታዎች ላይ ያስመለከተን የሚገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ቡካዮ ሳካስ ምን ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ወይኔ ዳኛ እግዚአብሔርን እኔ ቶሽ ዳኛው አይቶታላ። እሺ ዳኛው ቀጥታ ፔናልቲ ያላ ቫራይቶ ፔናልቲ ይሰጣሉ። እግዚአብሔርን የሌለ ነገር ነው። የአርሰናል ደጋፊ ነገር ታውቀዋለህ ራስህ። ፔናልቲ ነብስ ምንም እኮ አልነካውም። ምንም ነገር ነው ያልነካው እኮ። በፈጣሪ ድራማ ነው መሰል የሚማሩት ትሬኒንግ ላይ ምንድን ተቃጠልኩኝ። አሁን እንደዚህ አቻ መውጣታቸው ማለት ነው ለአርሰናል በኤምሬትስ ቀጣይ አንድ አድቫንቴጅ ነው የበረገደለት። ገብቷል። ባየር ሊቨርኩሰን 1-0 ጨርሶ መውጣት የነበረበት ጨዋታ ነበር። ሐራም ቦል ኤፍሲ ባካቲታ ገን ይልሃል አባቴ። ዛሬ ፔናልቲው ማዱዌኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም። ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ። ከቻላችሁ አንድ አግቡ፣ ከቻላችሁ 2 አግቡ። ገባርለ አንድ ሊገባብን ይችላል። ኦፍ ኮርስ አንድ ገባብን፣ አንድ አገባን፣ አንድ ኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ። ሐራም ፉትቦል ገባ። ጠላትን የሚያቃጥል አንተ ምን አባህ የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ። ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው። በሜዳችን ጠብቅ ገባርለ መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል። ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም። እውነታውን ይወራ ከተባለ ማለት ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ። ትላንት ላይናፕ ሰራ ተናግሬያለሁ። ገባ የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ አያቃጥልህ። ማትጠብቀው ነገር ነው የሚያቃጥልህ። ተረዳኝ አይደለ? ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም። በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመችህ ማን ይሳካለት ማለት ነው እኮ መሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው የምልህ ፓፓውቴ። ገባ አይደለ? ምን ሆነ ነው በዛብኝ። እንደውም ትንሽ ይቀነስ ግን ይሄ አይቀንሰውም። አራት ይቅማል። ኔክስት ዊክ ጠብቅ። ምን አለ በለኝ። አሁን ኤቨርተን ነው ፎከሳችን። ዛሬ ትሬኒንግ ነው የሰራ ነው። ለኤቨርተን አሪፍ ትሬኒንግ ሰርተናል። ያየናቸው ነገሮች አሉ፣ እናወራበታለን። ፈሩት ይደርሳል፣ የጠሉት ይወርሳል የሚለው ተረት ይኸው በእኛ ደርሶ ዛሬ አየሁት። እኔ ምንም ልል አይደለም። ሰራን ትላንት ትንሽ ሊቨርፑል ሲሸነፍ በጣም ሰራን። እኛም ብሎ አብሻቅ ያበሸቅን ምናምን ይበላል ሳልልም ቲሜ ነው ግን ይሁን። ካምባክ አለ ደርሶ መልስ አለ። ችግር የለውም። እንዳታዝኑ እሺ። እንዲህ ብላችሁ እንዳይከፋችሁ ተኙ። ደህና ደሩ። ብናሸንፍ ራሱ ማለት እኔ ከዚህ የበለጠ ሪአክት ማድረግ አልችልም። እኔ እንዴት ነው ግን እግዚአብሔር ምን አይነት እግር ኳስ ነው ግን እየተጫወትን ያለ ነው? አረ በስመ አብ። ግን ምን ብላችሁ ነው አርቲታ እንደዚህ የደነዘዙት ተጫዋቾቹ? እግዚአብሔር ምን ማለት እኔ ግራ እየገባኝ ነው። እንዴት ነው በዚህ የሆነ ዋንጫውን ብናሸንፍ ራሱ እኔ ምንም አይነት ዋንጫ ብናሸንፍ አምናና ካቻ አምና ልትጫወት ነው እግር ኳስ ምናምን መሆን አለበት እንጂ አሁን ስለምንጫወተው እግር ኳስ እኔ ምንም ማሳማኝ አይደለንም። እግዚአብሔር ምን ሆኖ አንዷ ጎል ራሱ ማዱኬ ትችላለህ እግዚአብሔር። እሺ አሁን ማርቲኔሊ የምትተቹ ሰዎች አላችሁ። ከማርቲኔሊ በላይ ሳካ መተቸት አለበት። ምን ነበር ሲሰራ የነበረው? በፈጣሪ ስም ማዱኬ አይታችኋል። ገብቶ ኢቭን ቫርን ሁላ ሊሸወደው ማዱኬ ማለት ትችላለህ። እኔ ቴክኒካሊ አወዳደቅ ምናምን በደንብ ችሎበታል። ፔናልቲው አያሰጥም ግን አግብተናል። እኛ የምንፈልገው ይሄን ነገር ነው። እኛ ደግሞ ጠላት እረረደብን እንዴ እንደዚህ ነገሮች ደስ ይሉኛል። እኔ ፐርሰናሊ ማለት ነው። ባያሰጥ እንኳን በጣም ደስ የሚለኝ ምን አገባኝ። ዞሮ አዌይጄ አንድ ጎል አስቆጥረ መምጣት አቻ መምጣት ኢምሬትስ ላይ አምጥተህ ትገርፈዋለህ። ይሄ ጸዴ ነገር ነው። ግን አረ ተጫዋቾቻችን ነቃ ደንገጥ በሉ። የትኛውን ተጫዋች ደተች ነው እግዚአብሔርን ግራ ገባኝ። የትኛውን ተጫዋች አድንቄ በአንጻራዊነት እንደው ማርቲኔሊ ማጋሪሽ ቲምበር ይሻሉኛል። እኔ ፐርሰናል ለኔ ማለት ነው። እንዲነሳካ ምን ነበር ሲሰሩ የነበሩት? ቪክተር ጆከርስ ምን ነበር ሲሰሩ የነበረው? አረ በስማ እኔ በቃ እኔ ተሸነፍን ብዬ ነበር ማለት ይሄ አንድ ጎል ራሱ አንዳቻ መለየታችን ኤምሬትስ ላይ የተሻለ ቻንስ ስለሚኖረን በእርግጠኝነት እናልፋለን ብዬ ስለማሰብ እንደዚህ አቻ መውጣት ከቻለን ጀርመን ሄደን ግን ምንም ደስተኛ አይደሉም። እግዚአብሔር በጣም የተናደርኩት አጀባላ እኔ የገጠመን ትግል በጣም ከባድ ነው ሀቢቢ። እኔ ለስንቱ ተጨንቄ ዘልቋለሁ ማለት ባለፈው ለዛች ለዋይፋይ ፓስዋርድ ቲም እንደዛ ስንሆን ቆየን። ጭራሽ ዛሬ ለጠፈው እኮ ነበር አበቃቅተን ገለውናል እኮ
ማዱኬ ጀግና ሀቢቢ በቃ ነፍስ ነው የዘራሽብና አይ ዶንት ኖ እኔ እኮ ከባድ እኮ ነው ተው ምላችሁ ይሄን 4 ዋንጫ ምላችሁ አርሰናል መቼ ፐርፎርም እንደሚያደርግ አናውቅምና እኔ ኢቨርተንን ነበር ሳስብ ነበር ከዚህኛው ጨዋታ የበለጠ ስጨነቅ ነበር ለኢቨርተኑ ነበርና ጭራሽ ዱብዳ መጣብን በጣም አሪፍ እኔ ትልቅ ፖይንት ነው ብዬ ነው የማስበው ሀቢቢ የማይገባን ውጤት ነው ይዘን የመጣ ነው ስፔሻሊ ፈርስት ሃፍ የቡካዮ ሳካ ፐርፎርማንስ ሺት ማለት ነው ሌሎችም ተጫዋቾች እንዳሉ ሆኖ ማነው ደን ቅያሬዎች ብቻ አሪፍ ነው ወገን አሪፍ ነው ቆይ አሪፍ ነው እሺ እና እስኪ ደግሞ ቅዳሜ ሌላ ጃይበተል ቁድራ የሆነ ጨዋታ ይጠብቀናል ኢቨርተን በዛ ላይ ኮርናቸው አዛ ነው ሲበሉ ይመቻችሁ አሰልጣኝ ሚካኤል አርቴታ ተነጋግሮ ደሙዝ መቀነስ አለበት ያራዳ ልጆች ምንም ጥያቄ የለውም ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ ሜዳ ውስጥ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው ማለት ያራዳ ልጅ ምንም ግራ የሚያጋቡ ናቸው ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው ሌላ ነገር የለውም ያራዳ ልጅ ያለ ምንም ጥያቄ ነው ማጫወተ ማለት ነው ሊቨርኩሰኖች እንደውም ታግለው ነበር ባለቀ ሰዓት ያበርት እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው እሷ ማጠያያቂ ነች ያራዳ ልጆች ነገር ግን ወደ ኤምሬት ጨዋታውን መውሰዱ ለሚካኤል አርቴታ ሰራዊት ትልቁ ትርፍ እሱ ነው ከዛ ውጪ ብዙ ተጫዋቾች በደፍተር እየተመዘገበ ሊቀነስባቸው ይገባል ደሙዛቸውን እስቲ ሐሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት አዳዲስ ሰዎች ፎሎ ማድረግ እንዳረሱ ይመቻችሁ ተቃጠልኩኝ ደርሼ 3 ደቂቃ መታገስ ያቀታቸዋል ደሞ ምን አይነት ዳኝነት ነው ጋይስ ፕሪሚየር ሊግ ላይ ይሄ ዳኛ ቢዳኝ ማለት ነው በአንድ ጨዋታ ለሁሉም ለእያንዳንዱ ለሃያውም የፕሪሚየር ሊግ ክለቦች አንዳንድ ፔናልቲ በየጨዋታው ይሰጥ ነበር ይሄዳል ምን ለምንድን ነው ቫሪያል ታየው ጋይስ ያሰጣል እንደዚህ አይነት ኳስ ዳይቭ አድርጎ ለመጫወት ሞክሮ አልመች ሲለው ነው ከወደቀው ይሄ እኮ ምንም የሚያሰጥ ነገር የለም ግን የመልሱ ጨዋታ እንደዚህ ቀላል ይሆናችሁ እንደታስቡ እግዚአብሔርን አርሰናሎች ዛሬ ምንም እግራቸው ቄጤማ ነበር የነበረው የአርሰናል ተጫዋቾች አንዳቸው ማለት ነው አንዳቸው በስመ አብ ስንፈተ ቻምፒየንስ ሊግ የሆንክ ቲም አሁን አንተነ የቻምፒየንስ ሊግን ዋንጫ የምታነሳው አፈር ብሉ ዳኛውን አቃጠለኝ 3 ደቂቃ ለማንኛውም እስቲ ጨዋታው ላይ ምን ተመለከታችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ ማንም ያርሰናል ደጋፊ በዚህ ጨዋታ እውነት ሊኮራና ሊደሰት አይገባም ከብር ምንም የማይገባን ውጤት ነው ያገኘነው አቻ ራሱ እውነት የሆነ በቃ አሪፍ ውጤት ነው የምላችሁ ሻምፒዮንስ ሊግ ፍጻሜ ገብተን እንዴት ነው በእንደዚህ የጨዋታ የምንዛለቀው ጥፍጥፍ አድርገን እኮ ነበር ማሸነፍ የነበረብን እንደውም ከምሬ ነው የምላችሁ አቻ ጭራሽ ቻንስ ክሬት ማረጋገጥና እንዴ እዚህ ምንድነው የምትሰራው ጌኬርሽ ማኒስቶሽ እንዴት አግባ እንዴት ይጮት እንዴ በሜዳችን እንቀለብሷል ምናምን ትችላላችሁ ያርሰናል ደጋፊዎች ግን በዚህ ሁኔታ ይዛለቅም ከምሬ ነው የምላችሁ ኡፍ ለሚባለው ሌላ ምንም አይባልም ኡፍ በቃ ለሳቅ በቃ ኡፍ ነው ማለት ጨዋታው ጭራሽ ደርቶ አምሮ ፏ ብሎ ልቅምቅም ብሎ በቃ ማለት ነው ጥርት ብሎ ወደ ኤምሬትስ ሄዷል ማለት ነውና ኡፍ ነው የሚባለው እኔ አላቅም እና ግን ማለት ነው ይሄ ዮፍ መካከል እንቆላላችሁን ይዛችሁ የቋጠራችሁ የዛ የምናምን ማህበር አባላት ማለት ነው ጠብቁን ለነገሩ አንድ ሊግ ላይ ያላችሁት ምን ላይ እንቋጥርባችሁ ግን ጠብቁ ለእናንተ አንዳንስም እንዲው እንደደራ እንዳማረበት ለኛ ኮርና ተው ራሳቸው በኮርና ግብተው እኛ ደግሞ ያው በራሳቸው ልጅ በፔናልቲ አቻውተናል ማለት ነውና ኤምሬትስ ላይ ደራ ሪቬንጅ ታያለ ቀርማ ያገባህበትን ሪቬንጅ ታያለክ እንደው ሴት ቢስ ያገባህበትን ሪቬንጅ ልትይ ትችላለውላ ማለት ነው አርሰናል የተቃጠለ ጨጓራም ማለት ነው በጎሉም ይሄው ባጫውቱም የተቃጠለ ጨጓራም በምን እንደምታርሰው ታውቃለህ የማድሪድም የሲቲ ጠላት ትሆንና አሁን በአምስቱ ጨዋታ ሰና ተላለው ሰና ድልቀቅ ማለት ነው 90 ደቂቃውን ላየሰው አቻ መውጣታችን በጣም ጸዴ ነው ሳንሸነፍ መውጣታችን በጣም ጸዴ ነው አይ ዶንት ኖ ምን ሀፕን እያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም በቃ እንደ ሳካ ሙድ ያዘብን ሰው የለም ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጨቅ ያለው ሳካ ነው ያው ማርቲኔሊ ሻምፒዮንስ ሊግ ይሆናል ብለን ታገስ ነው ግን ምንም ቻልካ አይደለም ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበር ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒዮንስ ሊጉንም ተጨንቀን እንትን ልንል ነው ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ
አቻ መውጣታችን በጣም ፒስ ነው። ይመቸን። አታላይ ነው ማዱኬ አታላይ ነው አታላይ ነው ማዱኬ አታላይ ነው። አረ እንግሊዝን እኛ ነው የምናኩራት የምናስከብራት አላላችሁም? እኛ እኮ ቀላል ምድብ የደረሳችሁ መስሎን እንዴ! እኔ እግዚአብሔርን ይህንን ጨዋታ አርሰናል 3-0 ምናምን በቃ ያሸንፋል ብዬ በጭንቀት አንዳቻ። ሊቨርኩሰኖች ግን ምን አይነት እግር ኳስን ያሳዩን! በእውነት ቃላት የለኝም። ከምሬ ነው የምላችሁ። ለአርሰናልማ እድሜ ለማዱኬ ተቀይሮ ገብቶ በቃ የሆነ ተጽዕኖ ፈጠረ። ፔናልቲ ሀቨርት ተቀይሮ ገብቶ ነበር፣ ጎል አስቆጠረው። ይመቸው። ለማንኛውም አቻ መጥፎ ውጤት አይደለም። ያው ኤምሬት ላይ ትገሉታላችሁ ይህን ጨዋታ። ግን እኛንን እንግሊዝ የምናስኮራው ምናኮራው ምናምን ብዙ ተብሎ ነበር። ይሄ ነው። ለማንኛውም እንግዲህ አርሰናል ከሊቨርኩሰን ያደረጉት ጨዋታ በአንዳቸው ውጤት ተጠናቋል ማለት ነው። ለማንኛውም ግን ቀደም አትበሉ።